ተኪላ ልቀዳልኝ ትችላለህ? የኔንም ተኪላ አድርገው እስኪ። ስሜ ማክዳ ታደሰ ይባላል። ውጭ ወጥቼ የቤተሰቤን ህይወት ለመቀየር ነበር ፍላጎቴ። ወደ ውጭ የሚወስደኝ ኤጀንሲ ህጋዊ አልነበረም። ላይኩን ካሜራውን ዞር አድርገው። የኔ እህት ካልተረጋጋሽ ትንሽ ቆየት ብለሽ ማውራት ትችላለሽ። ይቅርታ፣ አብሮ የነበሩ ጓደኞቼ ምን እንዳደረጓቸው በቪዲዮ ካሳዩን በኋላ ስሜቴ ጥሩ አልነበረም። ስለዚህ ተረጋግተሽ መቀጠል ትችላለሽ። አይ በኋላ እንደሚፈጠር ስለማለቅ አሁንም ምስክርነት መስጠት እፈልጋለሁ። ድጋሚ ልቀርጸኝ ትችላለህ? በጣም ጥሩ። በዛ ከሆነ ዳድ ካሜራውን አስተካክለው ቀጥይ። ቤተሰቤ የተዳደሩበት የነበረውን መሬት ሽጠው ነበር ለደላላ የከፈሉት። ልጄ ትለወጣለች በሚል ተስፋ ነበር ገንዘባቸውን ሁሉ ለደላላ የሰጡት። ደላሎቹ ግን ከነነፍሴ ይሸጡኝ። ሄሎ ማን ልበል? ተፈራ ግዛቸው። ተፈራ ምን ነው ገና ስሜን ስሰማ ደነገጥ? እኔ እኮ ለይኩን ነኝ። ለአንተ ነው ደንግጠው። በእውነት ማን እንደሆንኩኝ ያወቅኝ አልመሰለኝ። እሱንማ ቤቴ ድረስ መጥተህ የማይደፈረውን በመድፈር አሳየህ። ገና ምን አይተህ? እንዳንተ አይነቱን ለግስ አላቀርብማ እንቅልፍ የሚባል አልተኛም። ንገረኝ እስኪ ለየትኛው ግን ነው እኔን የምታቀርበኝ? ይኸውልህ ይልቅ ይህንን በማድረግህ ትልቅ ስህተት ሰርተሃል። ለድፍረትህ ደግሞ ገና አይንህ እያየ ብዙ ነገር አሳጣሃል። ከባሏ እናት ጋር የነበራት ግንኙነት እየተሻሻለና የልብ መረጋጋት እያገኘች የነበረችው አምራን በላይኩንና በቤተሰቡ ላይ እየደረሰ ያለውን ከባድ መከራና እንግልት ዝም ብላ ማየት ስላልቻለች የህይወትና የሞት አደጋ ተጋርጦ የምታፈቅረው ሰውና ቤተሰቦቿ በከፍተኛ ውጥረት ውስጥ እያሉ ደስ ብሏት ሰርግ መደገስ ፈጽሞ አልቻለችም። አምራን የታቀደውን ሰርጓን አሁን ባለበት ሁኔታ ማሳለፍ እንደማትችል ስትገነዘብ የሰርጉን ዝግጅት በራሷ ፍላጎት አራዝመዋለች። አምራን ወዲያውኑ ፍርሃቷንና ስጋቷን ወደ ጎን በመተው አደገኛውና ከባድ የሆነውን ተፈራን ሙሉ በሙሉ ለማስቆምና ላይኩንና ቤተሰቦቹን ለማገዝ ራሷን በቀጥታ ወደ ትግሉ መስመር ታስገባለች። አምራን ላይኩንና ቤተሰቡን ከገቡበት አደጋ ለመታደግና የተፈራን የክፋት አውታር ሙሉ በሙሉ ለመናድ የገዛ ህይወቷን አደጋ ላይ እስክትጥል የሚያደርሳት ቆራጥ ውሳኔ አድርጋለች። ተፈራ አዘውትሮ ወደሚገባበትና በድብቅ ከግብረ አበሮቹ ጋር ወደሚዝናናበት ታዋቂ መጠጥ ቤት አምራን በድፍረት ታመራለች። ተፈራ በመጠጥ ቤቱ ባንኮኒ ላይ ተቀምጦ መጠጥ አዞ እየጠጣ በሐሳብ ተወጥሮ በነበረበት ቅጽበት አምራን ምንም ሳትፈራ ቀጥ ብላ በመሄድ ፊት ለፊቱ ወንበር ላይ ትቀመጣለች። ተፈራ በድንገት ከፊቱ የመጣችውን አምራንን ሲያያት ለአፍታ ደነገጠ። የአምራን ድፍረትና ማራኪ አለባበስ የተፈራና አእምሮና አይኖች በቅጽበት ያዘው። ተፈራ በአምራን ያልተጠበቀ መከሰትና ፊት ለፊቱ መገኘት ቀልቡ ተነጥቆ በአንድ ጊዜ በቁጥጥሯ ስር ገባ። አምራን ቀስ በቀስ በእጆቿ ሰውነቷን በስሱ እየነካካችና በሚያስገርም ውበት እያማለለች ተፈራን ይበልጥ ወደ ወጥመዷ መሳብ ትጀምራለች። ለዓመታት በግፍ በዝርፊያና በጥርጣሬ ሲመራ የነበረው ተፈራ በአምራን ማራኪ ውበት ሙሉ በሙሉ ታውሮ ያደረበት ንዴት፣ ጥርጣሬና መጠንቀቅ በአንድ ቅስበት ተኖ ጠፋ። አምራንም በብልሃት ተፈራን ከንቃተ ህሊናዋ አስወጥታው ሙሉ በሙሉ በቁጥጥሯ ስር በማድረግ የትግሉን የእድል መስመር ወደሷ ማዘንበል ጀምራለች። ተፈራ በአምራን ማራኪ ውበትና ባሳየችው ድንገተኛ ድፍረት ሙሉ በሙሉ ተማርኮ የዙሪያውን ዓለምና የነበረበትን ጥንቃቄ የዘነጋው አእምሮ በአምራን ቁጥጥር ስር መዋሉን እንኳን ሳያስተውል የእሷን ትዕዛዝ ብቻ መከተል ይጀምራል። አምራን ሁሉንም ነገር እንዳቀደችው በእጇ ካስገባች በኋላ ከተቀመጠችበት ቦታ ቀስ ብላ በመነሳት እረፍት ማድረግ እንደምትፈልግ ትነግረዋለች። ተፈራም ምንም ሳይጠራጠርና አንዳች አደጋ እንዳለ ሳይገምት በአምራን እጅ ተይዞ ወደ አልጋ ክፍል ይሄዳል። ይህ ሁሉ የሆነው ላይኩን፣ ሲምባ፣ ናሆምና ዳግም የተፈራ ቤት ከገቡ በኋላ ነበር። እነ ሲምባ በእቅዳቸው መሰረት ወደ ተፈራ ቤት ያመራሉ። እዛ እንደደረሱም በጥንቃቄና በብልሃት ተዘጋጅተው
የተፈራን የግቢ በር ያንኳኳሉ። የተፈራ ጠባቂ ከሆኑት አንዱ በሩን ይከፍታል። ነገር ግን ድንገት ያላሰበውና ያልጠበቀው ነገር ይፈጠራል። ግንባሩ ላይ ከሲምባ በተደቀነበት ሽጉጥ እጅግ ይደናገጣል። ሲምባም ጠባቂውን በማስፈራራት ሁሉም ወደ ግቢው እንዲገቡ ያደርጋል። ሁሉም ወደ ግቢው መግባታቸውን ካረጋገጠ በኋላ ጠባቂውን በመሳሪያው ሰደፍ በመምታት ራሱን እንዲስት ያደርገዋል። ሲምባ፣ ሌይኩን፣ ዳግምና ናሆም ወዲያውኑ በየክፍሎቹ በመበታተን የታገቱትን ንጹሃን ሴቶች ፍለጋ ይጀምራሉ። ሲምባና ናሆም በያዙት የቤቱ ካርታ መሰረት በቀጥታ ሴቶቹ ታግተው ወደሚገኙበት ክፍል በማምራት ላይ ሳሉ ሌላኛው የተፈራ ጠባቂ መሳሪያውን አውጥቶ በዳግም አናት ላይ ያነጣጥረዋል። ዳግም ከኋላው በተፈጠረበት ነገር ቢደናገጥም ሁለቱም አባቶቹና ወንድሙ አብሮት ስለነበሩ ምንም አይነት ፍርሃት አላደረበትም። የተፈራ ጠባቂ ዳግምን እንዳትንቀሳቀስ በፍጥነት ተንበርከክ እያለ ሲጮህ ድምጹን የሰሙት ሲምባና ናሆም እየተሯሯጡ ይመጣሉ። የልጁ ጀርባ ላይ ሽጉጥ ተደቅኖ ማየት ያላስቻለው ሲምባ የያዘውን መሳሪያ በቀጥታ ወደ ተፈራ ጠባቂ ላይ አነጣጥሮ ይደቅንበታል። ነገር ግን የተፈራ ጠባቂ ሲምባ አንድ እርምጃ ለመጠጋት ቢሞክር የዳግም አናት ላይ የያዘውን ሽጉጥ እንደሚተኩሰው ይነግረዋል። የልጁ ነገር የማይሆንለት ሲምባም ያቀባበለውን ሽጉጥ መልሶ እሺ እባክህ ተረጋጋ፣ ምንም እንዳታደርግ ብሎ ይለዋል። ሲምባ እጁን መመለሱ ድፍረት የሰጠው ጠባቂው እዚሁ አይንህ እያየ ልጅህን ታጠዋለህ ብሎ ሲል ሲምባ እባክህ ልጄን ተው፣ ከፈለክ እኔን ግደለኝ ብሎ ይለዋል። ሁሉንም ነገር በቁጥጥሩ ስር ያደረገ የመሰለው ጠባቂው ፈገግ ይልና መጀመሪያ የልጅህን ሞት ተመልከትና አንተ ትቀጥላለህ ብሎ የመሳሪያውን ቃታ ለመሳብ ሲዘጋጅ ሌይኩን ከየት መጣ ሳይባል ጠባቂውን በዱላ ማጅራቱን ብሎ ይጥለዋል። ጠባቂውም የደረሰበት ዱላ ከፍተኛ ስለነበር ራሱን ስቶ ይዘረራል። ወዲያውኑ በመጣደፍ የታገቱትን ንጹሃን ሴቶች ፍለጋ ወደየክፍሎቹ ተበታትነው ፍለጋቸውን ይቀጥላሉ። ናሆምና ሲምባ ወደ አንድ ድብቅና ሚስጥራዊ ክፍል ያቀናሉ። እዛ እንደደረሱ ግን ሴቶቹን የሚጠብቃቸው ጠባቂ አንዷ ሴት አንገት ላይ ስለት አድርጎ ቢጠጉት ልጅቷን እንደሚገላት በፍርሃትና በድንጋጤ ያስጠነቅቃቸዋል። ናሆምም ልጅቷን ልቀቃት ብሎ በቁጣ ድምጽ ይጮሃል። ልጅቷን አንቆ የያዛት ጠባቂም እንዳትጠጋኝ ካልሆነ ልጅቷን እገላታለሁ፣ ቆይ እናንተ እነማን ናችሁ? ፖሊሶች ናችሁ ብሎ ይለዋል። ወዲያውኑ ናሆም እሺ ይኸው መሳሪያውን አስቀምጣለሁ፣ ልጅቷን ግን ምንም እንዳታደርጋት። የሚገርመው ነገር ምን እንደሆነ ታውቃለህ? አንተ አሁን እዚህ ብቻህን ነህ፣ እኔ ደግሞ በሄድኩበት የሚጠብቁኝ ቤተሰቦች አሉ እና ደግሞ በእነሱም በጣም ነው የምተማመነው ብሎ ሲል የክፍሉ መብራት ድንገት ይጠፋና ሲምባ በጥንቃቄና በስልት ጠባቂውን ተኩሶ ይመተዋል። ጠባቂውም ባላሰበው መንገድ በደረሰበት የጥይት ናዳ ልጅቷን ለቆ ይዘረራል። በፍርሃትና በጭንቀት የነበረችው ልጅም በድንጋጤ እየተንቀጠቀጠች ፖሊሶች ናችሁ? እባካችሁ እርዱኝ፣ እኔንና ጓደኞቼን ወደ ውጭ ለስራ እንልካቸዋለን ብሎ ነው ከሀገራችን አምጥተው እዚህ ያገቱን ብላ ትላለች። ናሆምም ተረጋጊ የኔ እህት፣ ሁሉንም ነገር እናውቃለን፣ ከዚህ በኋላ የሚያስፈራሽ ነገር አይኖርም፣ በሰላም ወደ ቤተሰቦችሽ ትመለሻለሽ ብሎ ይላታል። ሲምባም ከተልልና ብዙ ሴቶች አልነበሩ ብሎ ሲል ልጅቷ በመሃል አዎ ብዙ ነበር፣ አንድ ባንድ እያወጡ አንዳንዴም 2-3 እያደረጉ ይወስዳሉ፣ የት እንደሚወስዷቸው ግን አላውቅም ብላ ትላለች። የተኩሱ ድምጽ የሰሙት ዳግምና ሌይኩንም እየተሯሯጡ ሲምባና ናሆም ወዳሉበት ክፍል ይመጣሉ። ሌይኩንም በሰማው ድምጽ ተደናግጦ ምንድነው ናሆም፣ ሲምባ ደህና ናችሁ ብሎ ይላል። ናሆምም አታስብ አባዬ፣ ሁላችንም ሰላም ነን፣ ታግተው ካየናቸው ሴቶች መካከል ግን እሷን ብቻ ነው ያገኘነው ብሎ ይለዋል። ሌይኩንም ወደ ላይኛው ክፍል ምንም ነገር የለም፣ ራሱ ተፈራም በቤቱ ውስጥ የለም ብሎ ሲል ዳግም አዎ እኔም ሌሎችን ክፍሎች አይቻለሁ፣ ምንም ነገር የለም፣ ስለዚህ እዚህ መቆየት ያለብን አይመስለኝም ብሎ ይላል። ሌይኩንም አዎ በሉ ልጅቷን ያዟትና ከዚህ እንውጣ ብሎ ይልና ተያይዘው ይወጣሉ። ተፈራ ከነበረው የሥራ ውሎ ሲመለስ በቤት ውስጥ ያልገመተው ነገር ይጠብቀዋል። ቤቱን ለመጠበቅና የሱ ተላላኪዎች ሆነው የሚሰሩት ሰዎች አንዳቸው ራሳቸውን ስተው አንዳቸው ደግሞ በጥይት ተመተው ያገኛቸዋል። በሁኔታው እጅግ ይደናገጣል። በውስጡ መደናገጥ ይሁን ንዴት ያለበት ያላወቀው ተፈራ ሁኔታው ድንጋጤ ቢፈጥርበትም ውስጡ እየረበሸው ያለው ነገር ግን ደፍሮ በሱ ላይ እንዲማን ሊያደርግ እንደቻለ ነበር። ራሱን ስቶ ወድቆ የነበረው የተፈራ ጠባቂ ተፈራ በንዴትና በእልህ ፊቱ ተቀያይሮ ሲመለከተው በፍርሃትና በጸጸት አንገቱን አቀርቅሮ ቆሟል። ንዴቱን መቆጣጠር ያቃተው ተፈራም ማነው እኔን ተፈራን የደፈረኝ ንገረኝ ብሎ በቁጣ እየጮኸ ይጠይቀዋል። ጠባቂውም በፍርሃት እየተርበተበተ አለቃ ተደራጅተው ነው የመጡት ብሎ ይለዋል። ተፈራም በንዴት ደግሞ አፋለኝ ብለህ ታወራለህ? ትንሽ አታፍርም? አሁን የምጠይቀን ብቻ መልስ ብሎ በድጋሚ ጠይቀዋል። ጠባቂውም ማንነታቸውን እንደማያውቅ ግን በግቢ ውስጥ ባለ ካሜራ አማካኝነት ማንነታቸውን መለየት እንደሚቻል ይነግረዋል። ተፈራም በቁጣ አሁኑን የሁሉንም ካሜራ ቅጂዎች ይዘና ብሎ ይለዋል። ጠባቂውም በታዘዘው መሰረት አምጥቶ ለተፈራ ይሰጠዋል። ተፈራ ገና ቪዲዮ ማጫወት ሲጀምር ማንነታቸውን ይለያል። አቶ ሌይኩን ስለዚህ የዚህ ቡድን መሪ አንተ ነህ ማለት ነው፣ አሁን በግልጽ ጦርነቱን የምንጀምርበት ሰዓት ነው ብሎ ይላል። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ
የደውል ምልክቷን ይጫኑ። እንዲሁም ቪዲዮን ላይክ፣ ሼር በማድረግ ለሌሎች እንዲደርስ ያጋሩ። በቀጣይ ክፍል እስክንገናኝ እስከዛው ሰላም ቆዩ።